yeroo shefana fixee ka'u gaafattaas hin jenne sanis maal balleessinere yoommoo lakki immoo nan deebisaatti immoo deebisitti ka'eetisan booddeen gaafatta gaafin ishee gaafataaru deebisi. Isheen carraa Mataayyuu bareechitee amantii ofiitu amantii wagguu ibseedhaan maal isin hin jettu safaraan meerra deebi'eedhaan xiqqoosi. Rakkoon qabu gaaffii kootiin fufaanii akkuma isinii galetti naa deebisaa rakkoon qabu. Islaamummaarraa gaafachuu hin danda'u. Amma hin dandeessu amma dhumarra gaafattu barbaadde amma sagantaa keenya irra jira sagantaa keenya gaaffii gaafachaa mata dureen jijjiiramu tokko illee hin jiru taa'ee geefte izzaw amma cufadhu taa'ee yookiin deebisu taa'aa. Okay, ustaasa deebiin dandeessan jechuudha galatooma. Rakkoon qabu deemee amma itoo allesh አለው አዎ እና ይሄኛው እንደዚህ እናደርገው ሁለተኛ ጥያቄ ልጠይቅሽ ችግር የለም ሌላ ሰው ካለ መጥቶ መልስልኛል እነዚህን ሁሉ እሺ ነሞኒ ደብሰ ነው ጅራታን ወይ ደብሱ ክርስቲያኖኒ አማ ገርቴ ትሽና ደብሱ ወደ ስራ ስለሆነ ነው እንጂ ቀጥል አዎ ችግር የለም መማማር ነው በነገራችን ላይ ሰው ሲጠይቅም ለመመለስም ለመጠየቅም ነው እኛም እንጠየቃለን ችግር የለም ግን ሰው እየጠየቀ ያለ አንቺ እኮ አትኳንሽ እንደብስቱ ሴቴበር ዮኪን እኔ ዲራሴታት እንታፉ ጀቴና ደብስ ወረፍ ጋፊ ደብስ ኦፍ ሰየዮ ነው ናጋለ ያከስ ጀርገሩ ያኔ ቶፒክ ለመቀየር ነው እንጂ እንትን ለመረበሽ ነው እና ሌላ ጥያቄው ዙ ጋር ልጠይቅሽና ያው ጴንጤዎች እንደዚህ ይላሉ ካሉ ይመጣሉ ጴንጤዎች ምንድነው ማለት አንቺ ምን እንደነሱ ከሆንሽ አላውቅም እግዚአብሔር አካል የለውም ነው አይደለም የሚባለው አሎ ብለሽ ታምኛለሽ ቃመቃ ብዙዎች አንድ አይደሉም ብዙዎች በስላሴ ማያመኑ አብ ወልድ መንፈስ ቅዱስ የስላሴን አሁን ብዙ እንትን አይሉ ኦኬ አካል አለው ብለሽ ታምኛለሽ እግዚአብሔር ቃመቃው እየተያዳ ቃመቃ እየተያዳ ዋቀዮ ነመንታ የቹ ቃመቃ በሆጀቱ ከመህና አይብስ የቹ ቃመቃ ባከስመቲ ዋቀዮ ቃመቃ በጀቴ ነመንተሞ ነመንቶት አካል አለው እግዚአብሔር ወይስ የለው አለው ፍጹም አምላክ ፍጹም ሰው እኮ አካል አለው ወይስ የለውም ነው ብለሽ የምታምኛ እንጂ አለ አካል አለው እሺ በሰው አምሳል ስለተገለጠ አካል አለው አይ በቃ አካል የለውም የሚሉትን ነው መጠየቅ የምፈልገው አካል ዋቀዮ ቃመን ቀቡ ጀድ ወራ ቃመን ቀቡ ጀዱን ጋፈቹዳ በርባደ ሃያሽ ሌላ ጥያቄ ልጠይቅሽ እሺ አንቺ ስትወለጂ ሙስሊም ወይ ክርስቲያን ነው ነበርሽው ክርስቲያን ነሽ መረጃ አለሽ መረጃ ቀብዳ ጀቹን ሲጀምር ክርስቲያን ያላችሁ ጋር ሲጀመር ማለት አን መረጃው ደንቀባችሁ ሙስሊም ከንጀዶት መረጃ ይንቀብዳ ይሄን ምን ሙስሊም ተሄዳላት የሚያመነኑት ነምኒ ሙስሊም ተሄዳላት አጀን ያመነኑት አካ ቁርአን ንትምቲ አካ ሐዲስ ንትምቲ ሰው ሲወለድ ሙስሊም ሆኖ ይወለዳል ብለን ነው የምናምነው እኛ ሙስሊም ሆነን ተጠምቀን ነው በእስልምና ላይ የምንወለደው አላህ ምዕራፍ 2 ላይ ጥምቀት የአላህ ጥምቀት የሚበልጥ የለም ይላል እሱ ጠምቆን የሚያወጣ ጥምቀት የሚበልጥ የለም ጩጳ ረቢን ጩጴኑ ጳሴ ከጫሉ ይጅሩ ኤርጋሲ ባነና ማንን ጩጳም ነው ነምኒ ወነን ጩብኔፍ ከናፊ ሙስሊሞን ሰኔብ ነምኒ ጋፈደለቱ ሙስሊመት ሄዳላታ ጀነ አከከ ሰኒቲሞ ነምኒ ቶኮ ክርስቲያና ካን እንተው ጋፈ ጩጳሜ ቦዴዳ ፈከኛ ባቲ ጋፈ ቡልቲ ሰደተማዳ ክርስትና ካቲያ በክርስትና ቀብዳ የነፍስ አባት አለሽ እንዲሁም ደግሞ በ80 ቀን ሳትጠመቂ ወይ ደግሞ 80 ቀን ሳይደርስሽ ብትሞጪ አንደኛ ግቢ ውስጥ አትቀበሪ ሁለተኛ አንቺ ሳትጠመቂ እድሜሽ ቢያልፍ የሮንኬ ኦሶ ደርቤ አት ክርስቲያና ከንጀራም ለቤታ የጮጳሙ ባቴ ሲፈጠር ራሱ እግዚአብሔር በአምሳሉ ነው የፈጠረን በአምሳሉማ ፈጠረሽ ይላል መጽሐፍ ቅዱስ በአምሳሉ ተፈጠረሽም አይደለም እንደ ወንጌል አዎ እንደዛ አይደለም ጥያቄ በአምሳሉ ብትፈጠሪ ክርስቲያን ሆነሽ አልተፈጠርሽም አትካን ዳለቴ ኦርቶዶክሲ ታቴ ኦኪን ክርስቲያና ታቴ ሶንታኔ ሙስሊማ ታቴ ዳለቴ ክርስቲያና ከንጀራምቴ ቡልቲ ሰደተመሮ ጩጳምቴ ቦዴዳ ዲሪሞ ጋፋ ቡልቲ አፍርተማቲ ጩጳሜ ክርስቲያና ጀደሜ ኦቶን ጩጳሚን ገሩ ኦሶ ዱቴ ክርስቲያንን ጀደምቷቲ ኖ ከንጀዱ ከመጽሐፍ ቅዱስ ይደንሞ ቁርአን ረተ ይጅራ ከወሮ ኦርቶዶክሲ ራስ ገርሲ ይዘ መጽሐፍ ከሰን ራዲ እኮ እንደዛ ምለዋላ
አዎ ላሳይሽ። ከየት ነው የምታመጣ? እስቲ አታ መጽሐፉ አንዴ ላምጣልሽ፣ ጠብቀኝ። ኡስታዝ ቃሲም Makaketi, kuno ndumtu basaaf makanketi. Qoyme wanni itti kana nasirraa kaasa. Filtarii kana. ይታይሻል ከመጽሐፍ ቅዱስ ጀምሮ ለራሳቸው ያሳተማችሁት ነው እንጂ ማንም ትክክለኛ መጽሐፍ ቅዱስን የኦርቶዶክስ መጽሐፍ ቅዱስ ይዞ መቼም እስልምና ውስጥ ይቀመጣል ብዬ ነው ያላስብ በፍጹም። አንቺ አታስቢ እንጂ እኛ አለን ያሞነዬ እንድንነበብ አይደለ እንደገባ ላይ የሚውለው ለማንበብ ነው። ይሄ የኦርቶዶክስ መጽሐፍ ቅዱስ 80 አህዱ ነው፣ ለማንበብ ነው። ክርስቲያን ሆነ ሙስሊም የሰው ልጅ ሁሉ እንዲያነብ ነው ገበያ ላይ የዋለ እንጂ ለክርስቲያኖች ብቻ ቢሆንማ ከቤተ ክርስቲያን አይወጣም ነበር። አንድ በይ ኡስታዝ ወሊ ነከሰል ጉድሳ መጀ እኮ ብዙ ይሄ ነው የማይባለው መጽሐፍ ተበርዞ በእስልምና ኡስታዞች የተጻፈ ነው እንጂ ትክክለኛ የኦርቶዶክስ መጽሐፍን አንብቦ ማንም እስልምና ውስጥ የሚቀመጠው እስላም የለም። አይ የኔ እናት እኛ ምንም በእጃችን ይሄ ሁሉ ብር አውጥተን ምንን ሊሆን ነው የምናሳትመው እያለ ገባ ላይ ምን ነው አንገዛ ምን ለማድረግ ይሄ ነው አይደለም። ይሄ አሁን አንቺ ጋም ካለ ትፋቺ። በነገራችን ላይ አንቺ ጋም አለ ይሄ መጽሐፍ ቤት ካለሽ ማለት ነው። ሌላ ኦርቶዶክሶች ካሉ ይምጡና የለም ይበሉ ይሄ መጽሐፍ አለ። እሺ ሌላ መጽሐፍ ይሄው። ይሄ ደግሞ ምንድነው የምለው የአርጋን ነው መጽሐፍ አርጋን ነው የሁሌ ጸሎት ነው። ይሄ ደግሞ እሺ ይሄኛው ደግሞ ድርሳነ መድኃኔዓለም ወገድለ ማባጽዮን ይላል ይሄ። እሺ አሁን ደግሞ ይሄ ምንድነው የምላ ገደለ እምነ ገብረ መንፈስ ቅዱስ ወተአምራቱ በግዕዝና በአማርኛ ይላል። እዚህ ላይ እንደውም አንድ አባት ለእናንተ ብሎ ስንት ዓመት ውሃ ውስጥ ተዘግዝቆ የቆየ ነው ይላል። ቢሻን ኬሳ ባህረ ኬሳ ነማፍ ጀዴ ቡልቲሜ ቀጅራቴ ጀደማታ አንገዲ ዘቀዘቀመ ኦኬ ወጋሜ ሃያ ይሄኛው ነው አሁን ማንበብ የምፈልገው ከነ መጽሐፈ ኤክስሜሮስ ዘቅዱስ እስጢፋኖስ ጀዳ ይሄ መጽሐፍ ማለት ነው። እዚህ ላይ ነው ማሳይሽ አሁን የጠየኩሽ ጥያቄ መጽሐፍ ኤክስሜሮስ ኤክስሜሮስ ማለት ስነ ፍጥረታት ማለት ነው። 11 ስነ ፍጥረታት ዋኤ ኡመመ ድግደሚ ቶኮ ጀዳ መጽሐፍኒ ኩኒ ኡመመ ድግደሚ ቶኮ ጀልቀበራ ካሰም መጥማት ኡመመኒ ከነ እንዱበቱ። በነገራችን ላይ ይሄ መጽሐፍ ላይ በጣም የሚገርም ነገራቶች አሉ። ሰይጣን እግዚአብሔርንና መላእክቶችን አባሮ አሸነፋቸው አይደል? ሰይጣን ዋቃፊ ወላሂ እውነቴን ነው የምልሽ። ዋቃፊ ሰይጣን አቀኒቲ ኢላል ኤርገሞኒ ዳቀኒ ጋፋች ኬሳኒ በደ ሰይጣን ጀራሎሌ ጀናኒ ዋቀዩ ጀራፍ ደበሌ መላእክቱ ተወረ ሁንደዩ ሰደርካ ቀሙ መላእክታ ጎርጊሲ ፋነ ፈከኛፊ ኩማ ኩንቱ ዱበሳ ጅራ ጎርጊሲ ጀራ መሌ ወሪ ሰዱባ ጅሩሞ ኢሳዋመሙ ጀቹዳ ሶ amma warri kaan mo kuma afurtama fujuu baa qabu jara kana lolee mootii dhumarratti gara waaqayyoo taqanii gaafa mata waaqayyoo wajjin dhufe maal godhe waaqayyoo waliin illee ari'atee jedhe amma sana miti mata dureen koo sana booddee irratti dhufa mata dureen koo waan amma siin jedhe si garsiisuufidha. Namni tokko fuula 216 irratti jechuudha baasee si garsiisa ofirra kaa'ee si dubbisa tasa wanna jedhe waan ta'eef namni tokko gaafa dhalatu kiristaana akka hin taane akka bartuufi አማርኛ በጣም ትቻለሽ ብዬ አምናለሁ። ይታያል ግን ሙለታ ትንሽ ቀረብ አድርገው እስቲ። እሺ ክርስቲያኖ ልገሻ ጆረጀ ላበረ ፈታሩ ኸይር ኢንሻአላህ። እልተነ ያው መጽሐፍ ነው አሁን ያሳየኝ መጽሐፍ ነው። ይሄው ላሳይሽ ነው። የለም ምዕራፍ ምናምን የለም አለው እንጂ መጽሐፍ ኤክስሜሮስ ይላል ነው። ዝም ብሎ ነው እንትን ነው አለ። አይ ዝም ብሎ ሳይሆን ይሄው ኤክስሜሮስ ዘአርብ ይላል። ኤክስሜሮስ ዘአርብ ይሄ ማለት አርብ ላይ የተፈጠሩ ነገራቶችን ስናገር ነው። ከአርብ ከምን ጀምሮ ነው እንትን ምለው ከእሁድ ጀምሮ ፍጥረታቶችን ስናገር መጣና እዚህ ጋር ዘአርብ ላይ ደርሷል። አርብ የተፈጠሩትና ከዛ ደግሞ እዛ ውስጥ ያሉትን ነገራቶችን ይናገራል ማለት ነው። ትክክለኛ ከመጽሐፍ ቅዱስ ከዛ ፍጥረት ብታነብልኝ ምን አለ አሁን
ይሄ እኮ የኦርቶዶክስ መጽሐፍ ነው። ከኦርቶዶክስ ነው የማነብልሽ። ይሄን ማምኑ ኦርቶዶክስ የለም እኮ በደንብ አድርጎ ይሄን ያምናሉ። እኔ አላምንም። እኔ ማንም የጻፈ መጽሐፍ አላምንም። 80 ያሉ ትክክለኛ መጽሐፍ ነው ምናምን ነው እንጂ ማንም ያሳተመው አይደለም ማለት ነው። እጃችሁ የእናንተ እጅ ላይ ያለ ማለት ነው። ቤተክርስቲያን ውስጥ ሆኖ ራሱ ማንም ተዋድሶ ማንም ፕሮቴስታንት ያሳተመው መጽሐፍ ነው። ተደባለቆ አይደለም የማንም መጽሐፍ ማለት መቀበል አልችልም። 80 ያሉ መጽሐፍ አለ አይደል? መጽሐፍ ቅዱስ አለ ዘፍጥረት እዛው ከፍተህ ብታነብልኝ ምን አለ? እሺ ኢቶ አንድ ነገር ልንገርሽ፣ ችግር የለውም እኔ ይሄ ተዋለው ከፈለግሽ። ግን በደንብ አድርጌ የምነግርሽ አንቺ ከተሐድሶች የምትለይው ነገር ምን እንደው ታውቃለሽ? ይሄን በመቀበልሽ ነው። ይሄን ካልተቀበልሽ ተሐድሶ አትባይም አንቺ። ከነን ፍረቱ ታናል ተሐድሶ ጀደምታቲ ተሐድሶኒ ከነን ፍረተኒ አይቀበሉም። ኦርቶዶክሲን ኢትዮጵያ እኮ በር ወራ ከነን ፍረነን መናፍቃኖች ናቸው ተሐድሶ ናቸው ጀቲ። ተሐድሶች ይሄን አይቀበሉም፣ ተረት ተረት ነው ይላሉ። ይሄ የኢትዮጵያ ኦርቶዶክስ የሚቀበሉት መጽሐፍ ነው። ይሄን ካልተቀበልሽ ወይ ጴንጤ ነው የምትሆኚ፣ አይ ጴንጤ አልሆንም እንደምንም 80 አህዱ እቀበላለሁ ካልሽ ደግሞ እንደዛም ሄደሽ ደግሞ ምን ትሆኛለሽ? ተሐድሶ ትሆኛለሽ ማለት ነው። ያለበለዚያ ግዳጅ ይሄን መቀበል አለብሽ። ይሄንንም ጭምር እነዚህ ቅድም ያሳየሁሽ የማትቀበኒ ከሆነ ተሐድሶ ነው የምትሆኚ። ተሐድሶች ይሄን አይቀበሉም። ተረት ተረት እንዴት አድርገን ነው የምንቀበለው ይላሉ። ጴንጤዎችም እንደዚህ ይላሉ። አንቺ ደግሞ ኢትዮጵያ ኦርቶዶክስ ነኝ ብለሽኛል። ስለዚህ ላንብብልሽና ለማንኛውም ለጠቅላላ እውቀት ይሆንልሻል። ቶሎ ሲፋ ዱቢሱ ልቀጥል? እሺ ቀጥሎ። እሺ ምን ይላል? ይሄውም የጥምቀት ክርስትና አምሳል ነው። ይሄውም የጥምቀት ክርስትና አምሳል ነው። ከፈለግሽ ይኸው ከዚህ ልጀምርልሽ። ከላይ መጀመር ይቻላል ቅር እንዳይልሽ። አንድ ጊዜ እያለበሳችሁ ተውት አላቸው። አንድ ጊዜ እያለበሱት እየበቀለላቸው ስበሉ ይኖሩ ነበር። ኋላ ግን ኃጢአት በዛች፣ ምድር ጸናች። 7 ጊዜ 8 ጊዜ ትታረስ ጀመረ ይችላል። መሬት ላይ ኃጢአት ስለበዛ 8 እና 7 ጊዜ መታረስ ጀመረች ማለት ነው መሬት። ኦኬ። ከዛ ቀጠለና ምን ይላል? ይሄውም የጥምቀት ክርስትና ኩኒስ ፈኬኛ ክርስትናቲ ወንድ በ40 ቀን ዲሪ ቡልቲ 40 ሴት በ80 ቀን ሴት ደግሞ ቡልቲ 8 ክርስትና ካልተነሱ አስቢ። ክርስትና ካልተነሱ የክርስትና አባት ከሌላቸው ክርስቲያን አይባሉም። ምን ይባላሉ ታዲያ? መልሱን እስቲ ንገሪኝ። ክርስቲያን አይባሉም እንዴ? ሲወለዱ ክርስቲያን ነው ብለሽኝ ነበር አንቺ ራስሽ። ሲወለዱ እስከ 40 ቀን ካልተጠመቁ እስከ 80 ቀን ካልተጠመቅሽ ክርስቲያን አትባይም እያለ ነው። ክርስቲያን ካልተጠመቅሽ ይተዋለሽ አላ ሙይታር ብሎን ተቀበል። እንደውም ምን አለ? እናት አባታቸው ለካህናት ሳይናገሩ ያሳለፉት እንደሆነ ከምእመናን ተለይቶ 3 ዓመት ይጾሙ። ዩሃቲፍ አባን ካህናቲ ትሶንሚን ወኪሉ በተሶንሚን ደበርሰን ይወጣቴ ማልጎዱ ወጋሰ ዲያጾመኒ ቅጣታቸው። ካህናቱም እናትና አባት ነግሯቸው አናነሳም ብሎ ያሳለፉት እንደሆነ 3 ዓመት ይጾም። ካህኑም ደግሞ ዮኪንሞ ሉብኒሱንስ ዮለቅ አባፋቲት ማኒኮቱ ክርስቲያኑ ካሰናኒን ዲደ እንስ ወጋሰ ዲያጾሙ። ይሄ ለነሱ ለኃጢአታቸው ስሬት 3 ዓመት ይጾማሉ። ልጁ ወይ ልጅቷ ግን ክርስቲያን አትባልም። ስለዚህ ምንድነው የወለዚህ ጋር አንድ ቅርታ አንዴ አልነበሩም አላለም እኮ። ካልተነሱ ከክርስቶስ ጋር ህብረት ለመሆን ነው። ክርስትና በነገራችን ላይ ከመጀመሪያው ማለት ነው ከቤተሰቦቻቸው ስለተወለን፣ ሁለተኛ ደግሞ በአምሳልም ስለተፈጠርን፣ አሁን ደግሞ ድጋሚ ማረጋገጫ ደግሞ ከክርስቶስ ጋር ህብረት ለመሆን እንዴ። ክርስትና ካልተነሳን ክርስቲያን አንባልም። አልነበሩም አላለም። ለምን ስትወለጅ ክርስቲያን አልነበርሽም እንዴ? እኮ አላለም እያልኩ እኮ ነው። አሁን ክርስቲያን አልነበሩም። ክርስቲያን ነሽ ወይስ አይደለሽም? ስትወለጅ ክርስቲያን ነሽ ወይስ አይደለሽም? ነኝ።
እስከዛ እስከ 40 እና 80 ያው ከቤተሰቦችም ስለተወለድኩ ደግሞ በክርስቶስ አምሳሉም ስለተፈጠርኩ እኮ ምን ትባላለች ታዲያ? አይደለም ክርስቲያን አልነበሩም። ስለዚህ አሁን ካልነበሩ ታዲያ ምን ነበሩ ታዲያ? አላለም ያነበሩ ምን ነበሩ? ይሄው እንደዚህ እኮ ነው ማለት ይሄው ክርስትና አምሳል ነው። ወንድ በ40 ቀን እያለሽ እኮ ነው። ሴት በ80 ቀን ክርስትና ካልተነሱ ክርስቲያን አይባሉም እንዴ? አሁን እኔ ሙስሊም ነኝ። ክርስቲያን ካልተነሳው ክርስቲያን እባላለሁ ወይስ አልባልም? አትባልም። አሁን ክርስቲያን ስለዚህ ምንድነው የምባለው? ምንድነው የምባለው? አይደለም እኮ ያንተ ጥያቄ እኮ ስትወለዱ ነው ያልከኝ። ስትወለድና 40 ካልተነሳ ክርስቲያን አትባልም። አዎ እኮ ለምንድን ነው የማትባይ? አልባልም እንዴ? ለምን? ህጉ ነው በቃ ህጉ ነው። ከክርስቶስ ጋር መቀላቀል ልጅነት መቀበል ነው። ልጅነቱን ካልተቀበልኩ ታዲያ ምን ነው ክርስቲያን የሚባለው? ምን አውቀሽ ነው ልጅነቱን የምትቀበይ? አንቺ እኮ ገና ልጅ ነሽ። ሳታውቂ ነው እንጂ የምትቀበይ። ሰው እኮ ተምሮ አውቆ እኮ ነው ልጅነቱን የሚቀበለው። እንዴ ገና ልጅ ሆነሽ ምን ትቀበያለሽ? እዚች ጋር እያለሽ አለ እኮ የፕሮቴስታንት ጥያቄ እየጠየቀኝ እኮ ነው። ለማንኛውም በጣም ይቅርታ። ደግሞ ያው ሌሎቹ ደግሞ በኮሜንት ፈርታን የወጣችሁ ምን ሆና ነው እንዳትሉኝ እኔ ስላለብኝ በጣም እሺ። አንድ ነገር ብቻ አመሰግናለሁ። እሺ አንድ ነገር ልጨምርልሽ። ይቅርታ ያው እንደ ጥያቄ ይዘሽ ትሄጃለሽ። እሺ ካላሰገርኩሽ ነው። ያው ምንድነው የምለው ሴት ልጅ የወንድ ግማሽ ነው ይላል እና ሴት ልጅ ወራዳ ናት ይላል። አንድ ቦታ ላይ ደግሞ ሴት ልጅ የእናንተ ነው ወደኛ ያመጣክ አረደውቶ ጋዋ ቀይ የእናንተ ስለእናንተ መናገር አልፈልግም። የእናንተ ወደኛ አልተመጣ እኛ ጋር እኮ እንደዚህ አይልም እኮ። ለምሳሌ ሴት ልጅ ወራዳ ናት ይላል። ሁለተኛ ደግሞ ሴት ልጅ የወንድ ግማሽ ነው ይላል። እንደው ቀስ ብዬ ላሳይሽ። እንደው እኛ ጋር እኮ አይልም እኮ። ሰዎቹ ሲያጣሙ ነው እንጂ እንደዚህ ምን እኮ አታገኝም። ለምሳሌ ወራዳ ናት ላሳይሽ። ሴት ልጅ ወራዳ ናት የምለው። ከዛ በኋላ ደግሞ ሌላ ነው ማሳይሽ። ነው ይታያል። እዚች ጋር ከታየሽ አነባለሁ። ይታያል። ምንድነው እሱ? ምኑ ጋር ነው? ከየት ነው ያወጣ ደግሞ? ይሄ ክፍል 2 ይላል። እዛው ኤክስሚያሮስ ዘአርብ ነው ክፍል 2 ላይ ነው ይላል። ታይሻል። ይሄው እዚህ ጋር አይታይም? ክፍል 2 እሺ እንዴ ይላል። ይህ ሲሆንና ስለምን ስላሴ ሔዋንን ከአዳም ከጎኑ ፈጠሯት? ከፍ ብሎ ከራሱ ዝቅ ብሎ ከእግሩ ያልፈጠሯት ብሉ። ያው እንግዲህ እንዲህ አይነት ጥያቄ ከተጠየቅሽ ማለት ነው። ብጠይቋችሁ ይወከዘረን ይጋፊዝ ጋር ኦሮምኛን እንደ ሳገሩ ነሞኖር ፈደደው አንተ ፈረንሳ ማሊፍ ስላሴ በኦሮምኛ ስላልተማርኩ ነው እንጂ እችላለሁ። አዎ በኦሮምኛ እንትን እያልኩ ለምን ሰዎቹም አይችሉም አማርኛ። ማሊፍ ስላሴኔ ሔዋንን ማሊፍ መታሳ አዳምራቲን ኡምኔ ዮኪንሞ ሉከ ሔዋንራን ኡምኔ ጀዳኔ ዮ ኢሲን ጋፈተኒ ጀዳን እንግዲህ ወረ ቤክቶታቱ ዴቢ አከስን ዴቢስተኒፍ ዴቢስን ይከናጅሩ ብሉ ከራሱ ቢፈጥራት ኦቶ መታሳራ ኡሜን ጅራት አዳሚን ሴት ክሩናት ዱበርቲን ቦንቱዳ የባሰው በኮራች ነበር። ኢኑማዩ አከመለ ኮርቲ ቱሬ ጀድ ዝቅ ብሎ ከእግር በፈጥሯት ቢሆን ኦቶሉ ከራሞ ገዲ ቡቴ ኡሜኒ ጅራቴ ሸቹዳ ሴት ወራዳ ናት። ይታይሻል በደንብ ላሳይ። እዚህ ቦታ ሴት ትልቅ እዚህ ጋር ማለት ነው ትልቅ ስህተት ነው። እንደው አንተ ሴት የምለው ማለት ነው ወደ ተረጉምኩ ወደ ወራዳነት ነው። እንደዛ አይደለም። እንደዛ አይደለም። ሴት ወራዳ ናት አይደለም። ምትክ ማለት ነው። ሴት ማለት ምትክ ማለት ነው። አታል እዚህ ጋር ምንድነው? እኔ ውሸተኛ አምላክ አይደለም የሚያመልከው። እሺ አትዋሽነኛል እንዴ ደግሞ ኢትዮጵያ ቀስ ብለን እንነጋገራለን። ችግር የለውም። ጋሚ አንዴ ዘጉ። ይቅርታ። እሺ ይቅርታ። ይሄው ሴት የምለው ምንድነው አልሽ? ታስረዳን። ችግር የለውም። ተዋት እና አስረዳኝ። ሴቶቹም ማለት ሴት ማለት ምትክ ማለት ነው። ምን ትሰሪያለሽ ከዚህ ቤት? ናርዶስ
amma fakkeenya maal barbaadda fakkeenya iddoo kanatti iddoo itti baratamu fakkeenya maal jetteen namni kiristaana moo musliima jetteen yeroo jalqaba cal jedhe waaqayyo cal jedhe yoo dandeesse baradhu yoo dandeesse moo nu barsiisi rakkoon tokko hin jiru maal hojjetta kunoo gaafata maarti gaafachuuf jirti waan ishee dhagaalle cal jedhan soo aggeeffatani bareeda istina himi Itoophiyaa kiyya ሴት ወረዳ ናት አልኩ እኮ እኔ የመጽሐፍ ከየት እንዳመጣ ነው መሰረቱን ነግሬሃለሁ። እኔ አይደለም ያልኩኝ መጽሐፉ እኮ ነው የምለው። ሴት ወራዳ ናት ብቻም አይቼም አላቅም ሲጀመር የለም ይሁን ሴት ወራዳ ናት የባሰውም በተናቀች በተዋረደች ነበር። እንደውም ከግሩ ተፈጥራ ቢሆን ቶሎ ከዛ ጀላሞ ወምቴ ጅራቴ ድሩ ሰልጶ ደጀናን ኢቱማሙ ከነ ጫለ ሰልጳቲ ቱሬ ጀሪ ሰልጶታቲ ወራዳ ማለት ሰልጳቱ ጀቹ አከስታቲ ቱሬ ጀሪ ለምን ነገር ይሄ መጽሐፍ እናንተ እጅ ነው የታተመው? አይ እነሱ ጋር ማሳዩሻለሁ እኮ እስቲ ኦርቶዶክሶች ገብታችሁ ይሄ መጽሐፍ ያላችሁ ይሄው እኔ ጋር ያለና እናንተ ጋር ያለ አንድ አለ መሆኑን አሳዩአት ነውና ለምን እሱ ኢኮታቲ እኒ ነብረጅሩ ፊስምብረጅሩ ገርገረከተ አገርሲሳ ምክንያቱም ሲንጦተመ ነው ጀቻ ጅርቴቹ ኦጅራተን እንደውም ግማሽ ዲራት ሞከን ጀሩ ሙዚቀርሲሳ ቱሬ እንደለን ተላተ ለነከን ዘርጋሩት ኡስታዝ ከፉ አረቲ ከፉ ሞፋቃ በመጫፍኒ ከኛ ይችላል ከፉ ናርዶስ ጃተሚ ጃፉ ተኔፍቴ ጃተሚ ጃሙ ንወከሉ እና አንቺ ደግሞ ማለት ነው ከአባቶች በደንብ ተማሪ ስለ ስላሴ ለምን ምን እንዳለች ቅድም እኔ ለምን ኦርቶዶክስ ቤት አይደለም እኮ እኔም ለመማር አይደለም የመጣሁት። እስቲ ዝም በይ ናርዶስ ስርዓት አድርጊ። ተራሽ ሲደርስ እውቀት ካለሽ አስተምሪን ከሌለሽ ደግሞ ጠይቂን የምትፈልጉት ጥያቄ ከዛ እዚህ ጋር የመጣሁት በእምነቴ ተኖሮብኛል ዮዲር ሳተኒ እፎይ ብረዴ መቶ ጋፊ ተከተካን ይሮ ከሰነ ሱንጉምኔ አርገተኒ ድፍተኒ መጫፍ ከኘሞ ካኩ ሀረ ከኩ ሞፈ ጀዴ ገርገር ባሴ ኑ ኢብሰስርቲ ከናፍ አይተኒ ፊደኒ ረዲ ረገተ ማለት ነው ወለት ቀብለኒ እንጃንጀስና አስት ይችላል አትወዛገቡ የኛ ልጆች እዚህ መታችሁ ማለት ነው። ፕሊዝ ናርዶስ እንማማርበት ፕሊዝ ቤታው ያቱኝ የኔ ውድ እኔ ማንም ተወዛግቤ ምንም እንትን ይኖርብኝ አይደለም በእምነቴ ላይ ማለት ነው። እሺ አዎ እኛ እግረ መንገዳችን እያወራን ነው እንጂ ዋን ብራዳ ምት ዱፍተኔስ ለማረብሱ ኩን ይረዳ ይወዲ ረተው ባተ ይወዲ በርቲታ ተኑን እንጀዲና ኑን ዱርባ ምት ኩኖ ዲሩማ ከኛው በርባዳን ይጋፊን ስንት ነገር ሲስኑ ተኮ ጀዲ ለማፋማ ኩኖ ፊት ለፊት ተኛ ኮታ ጋፈዳ ሲንጋፈና ይቹ ጅራ ዲሩማ ከኛ መኮናል ማለት ጅራ ዲሩማን ዋና ሰረጅሩ ሞን ዱብስናስ ንስኑ ዱብሳ ጀነ ከዚህ በላ ወንድነት ምን ፈለግሽ ወንድነት ሽጉጥ ይቀበታኒሞ ነማረብሱት ወንድነት ነማረብሱ ወንድ ታሚት ያተበለት ሸነ መናርዶስ ዘምት ኑ ነማረብስ ነው ተደሞ አንፈተ ነው ጀተ ደምተ ዝናረብሷን ምክንያቱም ነምኒ ከራዴ ሙታራኑ ፈድ ማስቲ ነማረብሴ ነመዱበቺ ሱወር ባደው አንቴፍ ወሪ ጀላዋን ነው ረብሰን ይቆፈቱም ጀነ ነማረብስ ነው ኑቲ ሰደርካ ከኛ ቤክ ነው አንቴፍ ከዩኒቨርሲቲ ነው ረብሰኞ ከተ ዱጋዱበቱ ፎበለቲ ኢትዮጵያ የቶ ከበጀምቱ ነው በቃ ዮዳጌ ሰነጌ ሰቶ ሂባተ ዲስተ ደምቲ መብቷ ነው ስኒ ጋለ ከናቲ ገሩ አባን ፈደ ዱፊያ ሲቲ ነማረብሴ ኑቲ ሲኒ ነው ረብሴ ነኛ መንቲሳስ ማሎሳስ ነራብሱ ለፋካኔ ማለፍ ተራነማ አንቴፍ ነው ረብሴ ኑን ሞነ ማሰረቲን በርሲስ ነው ነው ኪንጋ ፈነ ነው ነው አንቴፍ ነው ረብሲ ነው ሰኔፉ ዲረተው ኬኛ ማለተው ኬኛ ጋፊፍ ዴቢዳ ወለ ያሉ ወየመለ አከሰመ ተረባምት ነመን ማረብሱኒ ዲረን ጀዲ ነገር ፈንዷቱ ነመን ማረብሱ ጫላ ነምኒ ነማ ገዲ እንጅሩ ዲሪ ነማ ጋፊ ጋፈተን ዴቢሱ ነመለ ዋን ጋፈተመ ዴቢሱ ዮኪሞ ጋፈተ ዴቢ በርባዱ ቆፋል ዋንጋናቺ ነመውን እንጀዲና ናርዶስ ካማቶ ኮሲ ደበለ ዮ ፌቴን ፌ እምባታ ወርባደ መጋፊስ ላማረት ጋፈታ ዮ የመምቱታት ውይ ረቢ ቱሩም በርባነ ዩ ሀጋ ካላዩ ያው ዱጋድባቹ ዳፊፍ አማለከ ሰንቱ ነቱርሲ ሰማለ ያኑ ዩ ሲጀማር ሴኑ ሲንበርባነ ቱሩ ሲንበርባነ ዱጋድባቹ ዳፊፍ ኤሰንለ ጆል ሙስሊሞታ ኮሜንት ደለ ነማሂና ረብሲና eenyuma dhugaas ta'e kijibas ta'e wanta tokko dhugaarratti hundaanii wayii dabo beekumsa irratti hundaanii wajjin wal mari'achuu badooma qabu. Akkasee dhugaa keeti. Waan nama gurraan si buusaa macaafa kana garuu barbaade dubbisi waan gurraan si buusaa akka jedhe dubartii wanni dhiiraa gaditti godhe waaqayyoo mee fi akka sheeree bee jiraachisuu fi jedha. Macaafa kana siin kenna irra macaafa eksimiyaaros dubbisi ishii dhiibama. Ustaas guutaa akka deebishii osoo xumuriin dhiistee jirta dubbisisan xumurteen dubbisne seeraan dubbisi dubbii isaa amma dubbiseef sammuu cootana. Ati maal ortodoksii moo kiristaana moo musliima? Ani kiristaana gan rakkoon qabu ishiidhaaf gan xumuriif dubbisa ishiidhaaf dubbisisan xumuri dubbisi.
Kaammaa galuuti dubbisi. Kaammaa sana. Shamarran gimmaa jettee ka dubbisteef san seeraan dubbisiif. እሺ እንትን ማን ነበረ ስሙ ገሬሻዳ? እስቲ እንትኑን ወረቀቱን ከጀርባው ማለት ነው በደንብ ያንብብልሽ። አንቺ ራስሽ አንብቢ። ገብቶ ያንብብልሽ አሁን በስነ ስርዓት ከላይ ጀምሮ። አይ ቆይ እስቲ አንተን እኔ ፈልጌ ላንብብ። ለአሁን ጊዜ ስለሌለኝ ለምንድን ነው የተገለበጠብኝ እንትኑ ጽሁፉ? እሺ ላዞርልሽ ካሜራውን፣ ችግር የለውም። አንዴ እሺ ለአንቺ ማላደርገው ነገር አለ እንደ አንቺ አይነት ጸባይኛ ደግሞ ይሄው ይታያል። ኦኬ ይታያል። ይሄን የጻፉት ሰውዬ እኮ ምገርምሽ ማለት ነው። ይሄን የጻፉት አበባ 44 ዓመት እንትን አገለገሉት። የባህር ዳር ገዳማትን ያገለገሉ 44 ዓመት። ማን ሶስት አንድ ቆይ አየ ዘጋብኝ። አንዴ መልስ እዚህ ጋር ነው አልሽኝ? እየሰማኝ ነው። መልሶ ጀርባውና እሺ በቃ እሺ አየሽ። እሺ ነማ ጥያቄ አለሽ ከእስልምና? ሰላም ቆዩ። ቀብዳ ሌላ ጊዜ አሁን እውነት ለመናገር እግዚአብሔርን ቸኩያለሁ። ስራ ስለናት በጀምቱ ነው ማይልፋድ ቴንክ ዩ እናመሰግናለን። ነምነ ካካ በረታ ክርስቲ በረታ ሁሌን ረፍሲ ነው ሸለንን ረፍሲቶ ዮቴፍን ፍረት ቶፊ ባተን እስቲ አከስመ ገለ ለምን ማረብሱ ቆፈት ያስከ ሳየሽ ክርስቲያን ብራጅራሽ ያዲን ክርስቲያን አሰድረሰ ነፈካታ ሙስሊም ቱማንታው ቢሻን ይበደ ጀማል ወይ ያዴ